ሰላም ውዶቼ፣ ቀለል ያለ መንዲ እንሰራለን ዛሬ። ዶሮዬን እንዲቆራርጬ ብረት ድስት ውስጥ አረኩት። ቀዝቃዛ ውሃ ጨመርኩኝና ጣድኩት። ሲፈላ እንደዚህ ከላይ የሚወጣውን እንደፈዋለን ማለት ነው። እንደዚህ እንትን እያለን ይሄ ከላይ የሚወጣው ቆሻሻ እናስወግዳለን ማለት ነው። ከዛ ባሮ ሽንኩርት ጨመርኩኝ፣ ነጭ ሽንኩርት ጨመርኩ። እዚህ ጋር ወረቀት ጋር ሄል፣ ቀረፋ፣ ቁርንፉድ እና ከሙን እንትኑን ነው ሀብ የለም ከሙን ፓውደሩ ሳይሆን እሱን ጨመርኩ። እዚህ ጋር ትንሽ የካሪ ፓውደር እና እርድ ነው የጨመርኩት። ካሪ ፓውደር እና ኩርኩም ማለት ነው። እሱን ጨምሬ ጨው ጨምሬ አበሰልኩት ማለት ነው። በዚህ መልኩ በሰለልኝ። ከዛ ኦቨን ውስጥ የምጨምርበት እቃ ላይ እንደዚህ ዶሮዬን አንጣለልኩት። እንግዲህ መንዲ ብዙ አይነት አሰራር አለው ውዶቼ፣ የሁሉም ቤት አሰራር ይለያል። እኔም በሌላ መልኩ ነው የምሰራው። ይሄ ግን ቀለል ስለሚለኝ ነው በዚህ መልኩ የሰራሁት ዛሬ። ብረት ድስቴ ላይ ትንሽ ዘይት ጨመርኩኝና ሄል፣ ቁርንፉድና ቀረፋ ጨምሬ አንድ ላይ እንደዚህ እንትን አልኩት። ከዛ የታጠበ ሩዜን ጨመርኩኝና ውሃውን አንጣፍፌ የዶሮውን ውሃ ጨመርኩ ማለት ነው። እንደዚህ ጨው አልጨምርም፣ ምክንያቱም ቅድም ስለጨመርኩ። ካነሰው ቀምሳችሁ ጨምሩ። ከዛ እዚህ ጋር በተር ወይም ዝብደን የጨመርኩት የገበታ ቂቤ ቃሪያ አርጌ አንድ ላይ እንዲበስል አረኩት ማለት ነው። እዚህ ጋር ዛፈራን ነው የጨመርኩት። ዛፈራን ወይም ይሄ ፉድ ከለርም ካላችሁ ይሆናል። እሱን አረኩ። ዶሮውን የምቀባበት ነው እዚህ ጋር የምቀምመው። እርጎ አለኝ፣ ሳልሳ አለ፣ ባህራት ትንሽዬ ያደረኩኝ። ይሄ ካሪ ፓውደር፣ ትንሽዬ ዘይት ነው ያረኩት። አንድ ላይ እንደዚህ ሚክስ አረኩና ዶሮዬን ቀባሁት ማለት ነው። ከዛ ኦቨን ውስጥ ጨመርኩት ዶሮዬን። እዚህ ጋር ደግሞ ማባያውን ነው የምሰራው። ቲማቲም አለ፣ ነጭ ሽንኩርት፣ ቃሪያ የሚያቃጥለውን። ከዛ እዚህ ጋር ኩዝብራ ነው ወይም ኮሪንደር የምንለው እሱን ጨመርኩኝ። ሎሚ ጨምቅበታለሁ። ማባያው ይሄ ቢኖር በጣም አሪፍ ነው። መንዲ ሲኖር ምንጊዜም ማባያው መኖር አለበት። ትንሽዬ ጨው አረኩና እዚህ ጋር አንድ ላይ ፈጨውት ማለት ነው። በዚህ መልኩ ፈጭቸዋለሁ። በጣም ነው የሚጣፍጠው። ይሄ ማቡሽ ነው ማቡሽ የሚባለው ማባያው ማለት ነው። ከዛ ሩዜ እንደዚህ ደረሰልኝ። በጣም አሪፍ ነው፣ ያምራል ሲታይ። ከዛ ከኦቨን ውስጥ ዶሮዬን አወጣውና እንደዚህ ከላይ ያደረኩት ማለት ነው። እዛ እዚህ ጋር ከሰል እንትን ብዬ ፈህም አርጌ ዘይቱን ያረኩት። እናንተ ዝብደም ምንም ያላችሁ ማረክ ትችላላችሁ። ከዛ ከበር አረኩት። ከዛ በሰለልኝ ማለት ነው። በዚህ መልኩ ወጣልኝ። ቀላሉ መንዲ ነው ይሄ፣ በጣም ቀላሉ መንዲ ነው እና ያው የሁሉም ቤት